ምን ተገኝቶ እንደዚህ ደስተኛ ነሽ? ወደድኩ መሰለኝ። ማለት እንደዚህ ብዬ ብነግረው የሚጠላኝ ይመስላል? በእናትህ ባለፈው ያልኩህ ልጅ ወደድኩት መሰለኝ። እሱም ወዶሽ ነው። አንቺን አለመውደድ እኮ አይቻልም። እና እያወራችሁ? አዎ፣ እሱ ግን ይውደደኛ አላወቅኩም። እኔ ግን ስለሱ ብቻ ማሰብ ሆኗል ስራዬ። ቆይ እንደዚህ አይነት ስሜት ተሰምቶ ያውቃል? በሚገባ። ምን? አንተም የምትወደው ሰው አለ? እሺ ማናት? ቆይ እስካሁን ለምን አልነገርከኝ? እሺ አውቃታለሁ። አይ አታውቂያት። እሷ የራሷ ዓለም ያላት ሴት ናት። በእሷ ዓለም ውስጥ ደግሞ ልክ እንደ ወንድሟ ነኝ። አይዞ፣ እሷ በጣም ጅል ናት። አንተ እኮ ማንኛውም አይነት ሴት የምትመኝህና የምትፈልግህ አይነት ወንድ ነህ። እኔ ብሆን ኖሮ ግን መቼም አልተውህም ነበር። ለልደቴ ዱባይ እንድትወስደኝ እፈልጋለሁ። ጓደኞቼ እኮ ዱባይ ነው የሚያከብሩት። ደግሞ ለአንቺ እኔ ፍቅር የፈለግሽበት እንሄዳለን። እንዴ ቢኒ፣ ኤቢ ፒስ ነው? ምን ሆነ ነው የጠፋው? ስራ እኮ ቢዚ አድርጎኝ ነው። ፍቅረኛ ናት፣ ተዋውቃት። እንዴ ቤቲ፣ ጉድ ፈላ። ስላንቺ አውሩት አይጠግብም እኮ። ደግሞ ቆንጅዬ ነሽ። የምትወልዱትን ልጅ ደግሞ አሰብኩት። ይሄ ቀዳዳ ቤቲ ማነች? የቀደሙ ፍቅረኛ አይነት እንተይኝ። እንሂድ። ያማል። ኧረ ነው። አንተ ከሃዲ ልጅህን ጥለብኝ የት ነው የጠፋው? ዛሬ ማን ነው ትልቅ? ቆይ አንቺ ምን ሆነሽ? እኔማ ሚስቱ ነኝ ብዬ ነበር የወለድኩለት። እሱ ግን እንደማየው በየቦታው አስቀምጧል። ባለጌ ውሻ ነህ። እሺ ቢኒዬ፣ አይዞህ አንተ ውሻ። ጊዜ አተክ ደሞ ቅድም ምን መሰለሽ እንዴ የኔ ፍቅር ይቅርታ ቢኒ አለ ማግኘት እችላለሁ? የለም። ይቆያል እንዴ ወይስ ልጠብቀው? ፍቅረኛው ነኝ። የምትፈልጊው ነገር አለ? እኔ ልንገርልሽ? አይ የለም። እሺ በቃ እንዴ ቢኒ ቢኒ። አቤት። ደህና ነህ? አዎ በጣም ደህና ነኝ። ስደውልልህ ስልክ አታነሳም። በዛ ላይ ደግሞ መልሰህ አትደውልም። አልተመቸኝም ነበር። ለእኔ የሚሆን ጊዜ አተክ ደግሞ ቅድም ምን መሰለሽ እንዴ የኔ ፍቅር እስካሁን አልሄድሽም እንዴ? እቃ እኮ ረስቼ ተመልሼ። ወይ ተገናኛችሁ እንዴ? መጣሁ። አንዴ ጠብቂ። እሺ ይሄ ሁሉ ነገር ተቀይሯል እኮ። እሺ አሁን ምን እንዳደረግ ነው የምትፈልጊው? እንዲህ በቀላሉ እኮ የምንለያይ አንመስልም ነበር። አንዳንዴ ህይወት እንደዚህ ናት። ለአንቺ ምን አይነት ሰው እንደነበርኩ እኔም አንቺም ጠንቅቀን እናውቃለን። እና በቃ ቢኒ ቆየህ እኮ። በቃ እደውልልሻለሁ። ተረኛ ማን ነው? ግቢ። ወንድምሽ የለም። ፎቶ ለመነሳት ነው ወይስ ወንድሜን ፈልገሽ ነው የመጣሽው? ያምሻል እንዴ? ሊድ በቃ ሲስቱ ዛሬ እንዴት ነው? ብዙ ሰው መጣ? አይ እሷ ብቻ ናት። ዛሬ አበደ ቡና ልጋብዛችሁ። እሺ ደስ ይለኛል። እንዴ ከምን ጀምሮ ነው ቡና መጠጣት የጀመርሽው? ቆየሁ እኮ አላወቅሽም ለካ። እንሂዳ። ፎቶስ ቀረ? ኧረ ስንመለስ ያነሳኛል አይደል? አይ በዛው ነው የሚሄደው። ከቆንጅዬ ልጅ ጋር ቀጠሮ አለኝ። እኔ ልሂድ በቃ። አንቺን እኮ ነው። ቆይ ምን አናደደሽ? አልተናደድኩም። ወንድሜን ከወደድሽው ንገሪኝ። እኔ እንደዛ ወጣኝ ባትነግሪኝም እኮ ስራሽ ያስታውቃል። ወንዶቹ እኮ አውቀው ነው እንዳልገባቸው የሚሆኑት። ጄ ስልክ ተደወለልኝ። አሁን እመጣለሁ።
ቢኒ በጣም ይቅርታ። ከዚህ በኋላ እኔ እናንተ ቤስት ፍሬንዶች ሆነን መቀጠል አንችልም። እንዴ ጂ ለምን? ይኸውልሽ ከዚህ በኋላ ይሄ ቤስት ፍሬንዴ ነው ጓደኛዬ ነው እያልሽ የምትጎትችው ልጅ ጋር እንዳላይሽ። እንዴ ለምን? ተናገርኩ እንግዲህ ወይ እኔን ወይ እሱን ምረጭ። እሺ በቃ እንደፈለክ። ፍቅረኛዬ ደስ እያለው አይደለም። እሺ እኔ ምን ላድርግ? ታይጂ እንደዚህ አታርጊ። የረጅም ጊዜ ጓደኛሽ እኮ ነኝ። ይቅርታ፣ በአንተ ምክንያት እሱን ማጣት አልፈልግም። እኔ እኮ አሁን መጣ። በቃ ሂድ። እሺ ላውራሽ ፈልጌ ነበር። እሺ ደስ ይለኛል። ከዚህ በኋላ ከአንቺ ጋር መቀጠል አልችልም። እንዴ ይሄ ደግሞ ምን ማለት ነው? በቃ ተናገርኩኝ፣ ጨርሻለሁ። መኩ አንተ መኩ ጄ ቆየሁብሻል። ከዚህ በኋላ በቃ ነው እንዲህ በቀላሉ። እንዴ ምን ሆነሽ ነው? ቆይ ደግሞ ቢኒ ሄደ። ቢኒንማ እኮ አትድረስብኝ ብዬ አባረርኩት። ቆይ ለምን? የሆነ ሰው ህይወቴ ላይ ለማቆየት ስለገፋው ይቅርታ በይልኝ። ጄ እንዲህ እየለፈለፍክ ነው ከዛ እዚህ ድረስ የመጣው? እኔ እኮ ረስቻታለሁ። ትዝቷን ሁሉንም እኮ ቀብሬዋለሁ። ሰው ሁሉ ግን ይለፈልፋል። አረሳትም እያለ ያወራል። ረስቻታለሁ። እንኳን ደስ አላችሁ። ይኸው ረስቻታለሁ። ወረኛ ረስቻታለሁ። አረሳታም እያላችሁ ማን ጠየቀው? ረስቻታለሁ ብሎ ጭራሽ አበደ። ረስቻታለሁ። አንድም ቀን ትዝ ብለኝ አታውቅም። ሰው ሊያሳብደኝ ነው እንዴ? እኔ እኮ ረስቻታለሁ። እነሱ አረሳትም እያሉ ይለፈልፋሉ። ስለኔ ምንም ሳያውቁ አረሳትም ይላሉ። ረስቻታለሁ እኮ እኔ እኮ ረስቻታለሁ። የለፈለፍክ ነው ከዛ እዚህ ድረስ የመጣው? ረስቻታለሁ። የሰፈር ሰው በሙሉ አረሳትም እያለ ያወራል። እኔ እኮ ረስቻታለሁ። ደግሞ እኮ አሳምኛቸው ነው የመጣሁት። እግዚአብሔር ረስቻታለሁ። የሰፈር ሰው እኮ የሚረዳ አንተ እንዳበርክ እንጂ እንደረሳት አይደለም። አይደለም ዳጊ አዳምጠኝ። እኔ ጭራሹን ረስቻታለሁ። ትዝታዋንም እኮ ቀብሬው ነው እኮ የመጣሁት። ጭራሽ ደግሞ ልታገባ ነው እያሉ ያወራል። ሰርጓ ደርሷል። ቅዳሜ ነው። አዎ ይገባኛል። መታ ነበር እና አንተን አታ ቅዳሜ እንደሆነ ነግራኝ ሰርግ ጥሪዋን ሰጥታኛለች። እሄዳለሁ። ሰርጓ ነው ቅዳሜ እንሄዳለን። እልልልል ብዬ አጭብጭቤ ነው እድራታለሁ። ፊት ለፊት ቆሜ እንሄዳለን። እሺ ረስቻታለሁ። እንዳታስብ ረስቻታለሁ። እናቴ ትሙት ረስቻታለሁ። አሳምኛቸዋለሁ። የሰፈር ሰው ሁሉ አሳምኛለሁ። ዳጊ ልቤን ግን ላሳምነው አልቻልኩት። ግን እንሄዳለን። እሺ እንሄዳለን። እሺ አሁን ወዴት ነው የምትሄደው? እኔ እንጃ የት እንደምሄድ አላውቅም። ረስቻታለሁ። ናፈቀች መሰለኝ። ረስቻታለሁ። እንኳን ደስ አላችሁ።